ያው በጧት ተደስታ ሷምኛ ነው እየጠበቀች ያለችው ማለት ነው። እንግዲህ ኮቴው ከላው ላይ ሲወድቅለት ማለት ነው። ሳይዝ ተፈሩ የትም ነው የሚሄደው። ይፈና እኔ ቢመታ ይችላል አይኔ ተመልሶ ማለት ነው። ምግቡ ለሊት መጣላችሁ እንመጣለን። ያው ከዚህ በኋላ ያለውን ደግሞ ከማዘርና ከሲስተሮች ጋር ነው። ያው ኦሬዲ ያው ትንሽ ማያውቁ ሰዎች ሲበሉ እንቅልፍ ምናምን የሚል ነገር አለ። እንቅልፍ ያ ምቾት ወደ ጉልበት ስለሚገባ እንዲህ አይነት ስሜት ነው የሚሰማው። የአንበሳ ምግብ ነው ይላል። አንበሳ አው ለሰውነትሽ ጥንካሬ ያመጣል። ከጨሞ ማለት ነው። ከመረቁ ጋራ ተቀቂዋልሽ። አሁን ወስደው የሚቀቅሉ ሰዎች አሉ። እኛ ግን ስራችን ብለን አንጨምረው። በሱ ደግሞ የሌለ በቃ መልበልሽ ቂጣ ሜንቴ አሪፍ ነበር ነበር። ያው ፒታይት ካለች ትበያለሽ። ይበላል እንዴ? በጣም ሲጥመሽ እንቀምሳለን። እንግዲህ በሐኪሙ ላይ የሚታዘዝ ምግብ ነው። ያ ሁሉ የአጥንት ችግር ያለበት ሰው ነው የሚታዘዝለት። ወደጋይ ስድራት አልመለስ ያለው እዚህ ጋር ተባበሩና ይጠግናል። ደውሉልን እያለ እናስቀምጣለን። እሺ ተደውሎም ኦርደር ማድረግ ይቻላል። በሰሃን ይቀመጣል። ከዛ መውሰድ ይቻላል እያሉ ነው።